የፋይዳ መታወቂያችሁን ከሂሳብ ቁጥራችሁ ጋር ማገናኘት ተችሏል። የትም ቦታ ላይ ሆናችሁ ማለት ነው። ስለዚህ እንዴት ነው የሚገናኘው የሚለውን እየሰራን እናያለን ማለት ነው። በመጀመሪያ cbefida.cbe.com.et ላይ በመግባት ይህን ፔጅ ያገኛሉ። ኮሜርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ይላል። እዚህ ጋር የምናስገባው የሂሳብ ቁጥራችንን ነው ማለት ነው። ጌት ኦቲፒ ይለኛል። በስልኬ ኦቲፒ ነምበር ቬሪፋይ ማደርግበት ይላክልኛል ማለት ነው። ጠብቃለሁ። ከዛ ይሄው መቶልኛል ታይሙ ሳይሞላ። ስለዚህ ይሄው ኦቲፒውን አስገብተን ልክ ቬሪፋይ ስናደርግ ፋይዳ ነምበራችንን የምናስገባበት ደግሞ ሌላ እችኛዋ ዊንዶ ትመጣለች ማለት ነው። አሁን ፋይዳ ሴንተርና ኢትዮጵያ ንግድ ባንክ ገናኛሉ ማለት ነው። ስለዚህ እዚህ ጋር መጣና ሎግ ዊዝ ኦቲፒ እላለሁ ማለት ነው። ስለዚህ ኢንተር ዩር ፋይዳ ነምበርን ፋን ነምበሬን አስገባለሁ ማለት ነው። ፋይዳ ነምበሬን ይሄው ፋን ነምበሬን አስገብቻለሁ። አሁን ጎቱ ኦቲፒ ብያለሁ ማለት ነው። ይሄው እዚህ ጋር። ስለዚህ የትም ሳትሄዱ እቤታችሁ ሆናችሁ በእንደዚህ አይነት መልኩ ኮኔክት ማድረግ ትችላላችሁ ማለት ነው። ብዙዎቻችን የት ሄደን ነው የትኛው ቅርንጫፍ ሄደን ነው ስራ ሊበዛብን ይችላል እንዴት ኮኔክት እናደርጋለን ብለን ግራ ስንጋባ ነበር። አሁን ሶሉሽኑ መጥቷል ማለት ነው። ስለዚህ በዚህ ሂደት የትም ሳትሄዱ በስልካችሁ ፋይዳ እና ንግድ ባንክን አገናኝታችሁ መጠቀም ትችላላችሁ ማለት ነው። አካውንት ቬሪፋይ ተደርጓል። ናሽናል አይዲ ቬሪፋይ ተደርጓል። አሁን እዚህ ጋር ቼኪንግ ዩር ኢንፎርሜሽንን ቼክ እያደረገ ነው። ያው እዚህ ጋር አካውንታችንን አስገብተን ኦቲፒ ነምበር መጥቶልን ቬሪፋይ አድርገናል። ከዛ ናሽናል አይዲ ፋን ነምበራችንን አስገብተን እዚህ ጋር ኦቲፒ መጥቶልን ቬሪፋይ አድርገናል። እዚህ ጋር ደግሞ ቼክ ያደርጋል። ከዛም በኋላ አፕሩቭድ እንሆናለን ማለት ነው። ስለዚህ እነኚህ ሶስቱ ስቴፖች የተጠበቁ ናቸው ማለት ነው። ቤታችን ሆነን በዚህ ሁኔታ ፋይዳችንን ከንግድ ባንክ አካውንታችን ጋር ማገናኘት እንችላለን ማለት ነው። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ